በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድ አየና የምወድህ ልጄ አንተ ነህ። የማርቆስ ወንጌል ምዕራፍ 1 ቁጥር 9 እስከ 11። ከርካ የዮርዳኖስ ወንዝ ጉዞውን የሚጀምረው ከሰሜን በተለይም ከሄርሞን ተራራ ግርጌ ከሚመነጩ በርካታ ጅረቶች ነው። የሄርሞን ተራራ በሶሪያ በሊባኖስና በእስራኤል ድንበር ላይ የሚገኝ ሲሆን በክረምት ወራት በበረዶ የተሸፈነ ነው። ይህ በረዶ ሲቀልጥ ለዮርዳኖስ ወንዝ ዋና የውሃ ምንጭ የሆኑትን ጅረቶች ይመግባል። እነዚህ ጅረቶች ወደ ደቡብ በመፍሰስ ተገናኝተው የዮርዳኖስ ወንዝን ይፈጥራሉ። ወንዙ ከዚያም ወደ ደቡብ በመፍሰስ ወደ ገሊላ ባህር ውስጥ ይገባል። ዮርዳኖስ ወንዝ የገሊላን ባህር አቋርጦ ከደቡባዊ ጫፍ እንደገና ይወጣል። ከዚያም ጉዞውን ወደ ደቡብ ቀጥሎ ወደ ሙት ባህር ያደርጋል። ጌታችን ኢየሱስ ክርስቶስ የተጠመቀበት የወንዙ ክፍል በታሪክ ከፍ ያለ ቦታ የሚሰጠው፣ በክርስትና ሃይማኖት ደግሞ እጅግ የተቀደሰ ቦታ ነው። ወንዙ ከገሊላ ባህር ከወጣ በኋላ ወደ ደቡብ በሚፈስበት የታችኛው ክፍል ላይ እንደተጠመቀ ይታመናል። ይህ አካባቢ በብሉይ ኪዳን ዘመን እስራኤላውያን ወደ ተስፋይቱ ምድር ለመግባት ወንዙን በተአምር የተሻገሩበት ቦታ እንደሆነም ይነገራል። በአሁኑ ጊዜ ሁለት ዋና ዋና ቦታዎች የጌታችን የጥምቀት ቦታ እንደሆኑ ይታሰባል። የመጀመሪያው ቃስር አል ያሁድ። ይህ ቦታ በዌስት ባንክ በእስራኤል ቁጥጥር ስር የሚገኝ ሲሆን በባህላዊ መልኩ የኢየሱስ ክርስቶስ ጥምቀት ቦታ ተደርጎ ይወሰዳል። ለብዙ ዓመታት በወታደራዊ ክልል ውስጥ የነበረ ቢሆንም አሁን ግን ለአማኞችና ለቱሪስቶች ክፍት ነው። ሁለተኛ አልመቅጣስ በዮርዳኖስ በኩል የሚገኝ ሲሆን በዩኔስኮ የዓለም ቅርስነት የተመዘገበ ቦታ ነው። የአርኪኦሎጂ ጥናቶች እንደሚያሳዩት ይህ ቦታ የጥንት የጥምቀት ስርዓቶች መከወኛና የክርስቲያኖች ገዳማት መገኛ ነበር። ብዙ አጥኚዎች ይህንን ቦታ ትክክለኛው የኢየሱስ ክርስቶስ የጥምቀት ቦታ አድርገው ይወስዱታል። ስለዚህም የዮርዳኖስን ወንዝ ጌታ የተጠመቀበትን ለማሳየት በሁለቱም በእስራኤልም በዮርዳኖስም በኩል ማየትና በረከት ማግኘት ይቻላል። እነዚህ ሁለቱ ቦታዎች በዮርዳኖስ ወንዝ የታችኛው ክፍል ላይ የሚገኙ ሲሆን ከገሊላ ባህር በስተደቡብና ከሙት ባህር በስተሰሜን ይገኛሉ። ጌታችን የተጠመቀው በዮርዳኖስ ወንዝ የታችኛው ክፍል ላይ ሲሆን ይህም ከገሊላ ባህር በስተደቡብ ወደ ሙት ባህር በሚፈስበት መንገድ ላይ ነው። ይህ ቦታ ለዮሐንስ መጥምቅ አገልግሎት ዋና ማዕከል የነበረ ቦታ ሲሆን በርካታ ሰዎች ለንስሐ ወደዚህ ቦታ ይመጡ ነበረ። ጥምቀተ ባሕር ዮርዳኖስ ነያ፣ ጥምቀተ ባሕር ዮርዳኖስ ነያ፣ ሃሌሉያ 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 ሃሌሉያ። ጌታችን ኢየሱስ ክርስቶስ ለምን በዮርዳኖስ ወንዝ የታችኛው ክፍል ላይ ተጠመቀ? ጌታችን በዚህ ቦታ ከተጠመቀበት ምክንያቶች ውስጥ የተወሰኑትን እንመልከት። ዮሐንስ መጥምቅ በዚህ አካባቢ ይሰብክና ያጠምቅ ነበር። ኢየሱስ ወደ ዮሐንስ መጥቶ መጠመቁ የዮሐንስን አገልግሎት ማረጋገጫና የራሱን አገልግሎት መጀመሪያ ምልክት ነበር። የዮርዳኖስ ወንዝ ከገሊላ ባህር ከወጣ በኋላ ወደ ደቡብ ሲፈስ የአየር ንብረቱ ይበልጥ ሞቃታማና ደረቅ እየሆነ ይሄዳል። ይህ የታችኛው ክፍል በረሃማ በሆነው የዮርዳኖስ ሸለቆ ውስጥ የሚያልፍ ሲሆን የሙቀት መጠኑም ከፍተኛ ነው። በዚህ ደረቅና ሙቀት የበዛበት አካባቢ ውሃ እጅግ በጣም ውድና ለሕይወት አስፈላጊ ነገር ነው። የውሃ መኖር እንደ ሕይወት ምልክትነት ይቆጠራል። በበረሃማ አካባቢ ውሃ መኖሩ የሕይወት የእድገትና የመታደስ ምልክት ነው። ያለ ውሃ ሕይወት ሊኖር አይችልም። ስለዚህ በታችኛው ዮርዳኖስ ወንዝ ውስጥ ያለው ውሃ በዙሪያው ካለው ደረቅነት አንጻር የሕይወት ምንጭነት ትርጉሙ ይበልጥ ጎልቶ ይታያል። በመጽሐፍ ቅዱስ ውስጥ
በረሃማነትና ደረቅነት መንፈሳዊ ሞትንና ከእግዚአብሔር መለየትን ሲያመለክቱ፣ የኢየሱስ ክርስቶስ ጥምቀት ደግሞ ኃጢአትን በሞት በማሸነፍ አዲስ የጽድቅ ሕይወት መጀመሩን ያሳያል። ልክ በረሃ ውስጥ ውሃ ሕይወትን እንደሚሰጥ ሁሉ ጥምቀት የኃጢአት ይቅርታንና መንፈሳዊ ዳግም መወለድን ያመጣል። ይህም የድሮውን ማንነት ትቶ በአዲስ መንፈሳዊ ሕይወት መጀመርን ያመለክታል። ሙት ባህር በውስጡ ምንም አይነት ሕይወት ያላቸው ፍጥረታት እንደ አሳ ወይም ሌሎች የባህር ውስጥ እንስሳት ሊኖሩበት የማይችሉበት በጣም ጨዋማ የሆነ የውሃ አካል ነው። ይህ ሁኔታ የሞት የመበስበስና የሕይወት አልባነት ምልክት ተደርጎ ሊወሰድ ይችላል። ኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቁ ምንም እንኳን እርሱ ንጹሕ ባህሪ ቢሆንም የሰውን ኃጢአት በራሱ ላይ ወስዶ ለማንጻት የመጣበትን ዓላማ ያሳያል። ልክ የዮርዳኖስ ወንዝ ውሃውን ወደ ሙት ባህር ወስዶ እንደሚያጠፋው ሁሉ የኢየሱስ ክርስቶስ ጥምቀትም የሰውን ልጅ ኃጢአት ወስዶ በደሙ ለማንጻት ያለውን ዓላማ ያሳያል። ስለዚህ የዮርዳኖስ ወንዝ ወደ ሙት ባህር መግባቱ የኃጢአት መወገድና መንጻት ምሳሌ ተደርጎ ይወሰዳል። በብሉይ ኪዳን ከነበሩ ትንቢቶች ውስጥ አንዱን ስለ ጥምቀት የሚናገረውን እንመልከት። በሁለተኛ ነገሥት ምዕራፍ 2 ላይ እንደምናገኘው ነቢዩ ኤልያስ ወደ ሰማይ ከመወሰዱ በፊት ከደቀ መዝሙሩ ኤልሳ ጋር እየተጓዘ ነበር። ወደ ዮርዳኖስ ወንዝ ሲደርሱ ኤልያስ መጎናጸፊያውን ጠቅልሎ ውሃውን እንደመታው፣ ወዲያውም ውሃው ለሁለት ተከፍሎ ሁለቱም በደረቁ መሬት እንደተሻገሩ እናነባለን። ኤልያስ ከተወሰደ በኋላም ኤልሳ የኤልያስን መጎናጸፊያ አንስቶ በተመሳሳይ መንገድ ዮርዳኖስን እንደተሻገረ፣ ይህም የኤልያስ መንፈስ በእርሱ ላይ እንደወረደ የሚያሳይ እንደነበር ተመልክተናል። በኤልያስ ታሪክ ውስጥ ዮርዳኖስን መሻገር የኤልያስ ምድራዊ አገልግሎት ማብቂያና ወደ ሰማይ የመወሰዱ መጀመሪያ ነበር። ይህ ደግሞ ከአንድ የሕይወት ምዕራፍ ወደ ሌላ፣ ከምድራዊ ወደ ሰማያዊ ሽግግርን ያመለክታል። በጥምቀትም አማኞች ከኃጢአት ባርነት ክርስቶስ ወደሚሰጠው ነፃነት ይሸጋገራሉ። ኤልያስ ወደ ሰማይ ከተወሰደ በኋላ ኤልሳ የኤልያስን መጎናጸፊያ አንስቶ በተመሳሳይ መንገድ ዮርዳኖስን መሻገሩ የኤልያስ መንፈስ በእርሱ ላይ እንደወረደ ያሳያል። ይህ መንፈሳዊ ስልጣንና ኃይል ከአንዱ ነቢይ ወደ ሌላው እንደሚተላለፍ ያመለክታል። በጥምቀትም አማኞች ከክርስቶስ ጋር አንድ ይሆናሉ። በተጨማሪም የመንፈስ ቅዱስን ስጦታ ይቀበላሉ። ልክ ኤልሳ የኤልያስን መጎናጸፊያ በመውሰድ የኤልያስን መንፈሳዊ ውርስ እንደተቀበለ ሁሉ በጥምቀትም አማኞች የክርስቶስን መንፈስ ተቀብለው የእርሱ ምስክሮች ይሆናሉ።